እንማርካቸዋለንና ስርዓቱ በዚህ ልክ ሊቆም በሁለት እግሩ የሚቆምበት ምንም መንገድ የለው ስርዓቱ በዚህ ልክ እንደ መንግስትነት ሊቆም አይችልም ለምን የተመካበት ሰራዊት በየቀኑ 1000 2000 ሰራዊት ከተማረከበት ሙሉ ለሙሉ ስርዓቱን ጠል የሆነ ወታደር ካለ እንዴት ብሎ ይታዘዛል መልሶ ራሱን ነው የሚወጋው የሆነቴን ነው ራሱ አሁን እርስ በርስ አዛው መከላከያ እየረሸነው ነው በአንዳንድ ጥፋት አንተ ይናጥፍታል ምናምን ይያለ እየረሸነው ነው ስለዚህ መልሶ ራሱን እንደሚበላው ያውቃል አሁን መንግስት ሊበላ ነው እንኳን እኛ ራሱ የኔ ያለው ወታደሩ መልሶ ሊበላው ነው ሰውየው በዚህ ልክ ነው ያለውና ያለው እውነት ይሄ ነው ሰውየው ቋምኗል እንደተሸነፈ አምኗል በነገራችን ላይ እኔ የሚገርም ያለቀላቂው ነው አታች ያለው የተሰገሰገው ሆዳሙ ይገርመኛል አብይ አህመድ እኮ እንደተሸነፈ አምኗል እኮ በቃ ለቀ ተሸንፊያለሁ ብሏል አምኗል መግለጫ ለማውጣቱ ነው እንጂ እንደተሸነፈ 100% አምኗል በአታች ላይ ያሉት ግን ከቀበሌ ጀምሮ እስከ ትልቅ ስልጣን ላይ የተቀመጡ ሰዎች ግን በቃ የሆነ ስነ ልቦናቸው ይገርመኛል ሰውየው መሪያቸው ዋና መሪ የተባለው ሰውዬ አምኖ እንደተሸነፈ አምኖ እናንተ ግን በዚህ ልክ መንግስትነት እንደዚህ አይደለም እኮ መንግስትነት እንደዚህ አይደለም አንድ ሀገር የሚመራ በዚህ መንገድ አይደለም እንዴ ህዝብ ጠልቶ በነገራችን ላይ ህዝባዊ ከሆነ ህዝብ ከጠላ አንተ የትኛውን ህዝብ ነው የምትመራ ኢትዮጵያ ውስጥ ቁጭ ብለህ አዲስ አበባ ላይ ቁጭ ብለህ አሜሪካን ነው የምታስተዳድር ነው ኢትዮጵያን ነው የምትመራው እኔ የትኛውን ሀገር እየመራ እንደሆነ አብይ አህመድ ይገርመኛል ኢትዮጵያን እያስተዳደረ ነው እንዳንል የኢትዮጵያ ብሔር ብሔረሰቦች እኮ አንድ የሚወደው የለም ካቢኔው ብቻ ነው በቃ ብርና ብር የሚፈልጉ ሰዎች ብቻ ነው እሱን የሚወዱት ለምን በስርዓቱ ላይ ተቀምጠው የለት ጉርሳቸውን የሚሰጣቸው ሰዎች ብቻ ናቸው እነሱ ነው የሚወዱት ከዛ በተረፈ ህዝብ አይወደው ህዝብ አልፈለገውም አብይ አህመድን ህዝብ አልፈለገውም ስለዚህ እድሜ ሊኖረው አይችልም ህዝብን ጠልተ ደግሞ በጉልበት ደግሞ መምራት አትችልም አሁን ዘመኑ ተቀይሯል እንኳን ፋኖ መጥቶ እኔ እንጃ በዚህ መንገድ ህዝብ አይመራም ህዝብን በጉልበት የምትመራበት ዘመን ፋኖ አለ በጉልበት ልምራ ካልክ ፋኖ አለ ፋኖ እያለ እንዴት ነው በጉልበት ሀገር የምትመራ ራሱ መንግስት መሆን የሚችል ፋኖ እያለ በቃ አረፍ በሰላም መራ ብሎ አልኩ እልል ብሎ ነው የተቀበለ ስትመጣኩ ማንኛውም ታዛ በተረፈ ግን ጥጋብህ አላስችል ሲል በቃ እኛ መንግስት የመሆን አቅም ስላለን ካንተ የተሻለ ከአብይ አህመድ የተሻለ መንግስት የመሆን አቅም ያለው ፋኖ ስላለ ይኸው አባረር ነው በቃ አለቀ ስርዓቱን አጠፋንበት በቃ በዛ ልክ ስለዚህ ምንም ማድረግ አትችልም ተመልስ አሁን ሰው ልሁን ብትል በሁለት እግሬ ልቁም ብትል አብይ አህመድ አትቆም መዝባል በፍጹም ሊሆን አይችልም በትክክል ፊት አውራር በትክክል ለምን እንደሆነ ታውቃለህ አሁን ሞት በተጋዳይ የሚባል ነገር አለ የምን ተፍረት ጉዞ ነው የተጓዙ ያሉት እንጂ አምነዋል አሁን የተቸገርነው የኞቹ ቂላቂሎች ናቸው እኔ በጣም በየቀኑ የሚያስደምሙኝ በየቀኑ እንደው የሚይዙት የሚጨብጡት የሆነ ግራ የገባቸው የኞቹ ናቸው እንጂ እሱ አምኗል እንደማይችልም አውቋል ማስተዳደር እንደማይችል ሁሉንም ነገር ከቁጥጥሩ ውጭ እንደሆነ አምኗል ኦሬዲ እዚህስ አሁን ለምሳሌ እንግዲህ በውጩ የተበተነ ሰዎች አንዳንዱ ስለ እውነት መከራውን ሲበላታ ያለ አንዳንዱ ደግሞ አንድ ቤት አንድ ውስጥ ይሰባሰብ ይቀመጥና እርስ በራስ ሲጣላ ሶሻል ሚዲያ ላይ ይመጣል ይሄ መከረኛ ህዝብ ላይ መጥቶ ሲያላጭ ታያዋል እንደዚህ አይነቶች ናቸው እኛን የተቸገርነው እንጂ ምድር ላይ ያለውማ እያየን ነው በተለይ በእናንተ ምድር ላይ እየተደረገ ያለው ስራ እኔ ለምሳሌ አይደለም ብል እንኳን እኔ አይኖ ይሄ ነገር ልክ አይደለም ብል እንኳን በዓለም አቀፍ የተመሰከረለት ነው ስለዚህ የኞች ሞኞች ምን አርገን እናስተካክል ለማለት ፈልጋለሁ በተለይ ይግባን በቃ እንመን አምነን
እውነቱን እውነት ነው እንበል፣ ውሸቱን ደግሞ ውሸት ነው ብንል የተሻለ ነው ብዬ አምናለሁ። ዘርግቶ አይቀርጽም። አይ ይሄን የምትክድ ከሆነ እኔ አናወራም። በቃ እውነት አንተ እውነት ስለሆነ ማለት እየመጣልኝ ስለሆነ እናውራ ብዬ ነው ሀሳብ እኮ እኔ ነገር ሚኒሻ ኬላ ዘርግቶ አይቀርጽም። ሚኒሻ ኬላ ዘርግቶ አይቀርጽም ነው ያልከኝ? ይቀርጻል። ሚኒሻ ኬላ ዘርግቶ አይቀርጽም። ኬላ ዘርግቶ ይፈትሻል። የከተማዋን ሰላም ለማረጋገጥ ይፈትሻል። እስኪ ለምን ጥያቄን ለምን አትመልስም? እነዚህ አንድ ለአማራ አንድ ለእናቱ እስኪ የለም አለ ኬላ ዘርግቶ የለም አለ አዳምጤ ልንገርህ። እኛ ፋኖ ብር ቀረጻር፣ መንግስት ግን ሰው ነው የሚያግት። አየዋል ልዩነቱ እንደሱ አይደለም። እስማኤል ከነ ማስረጃ አለኝ እኔ የሚቀርጹ ልጆች የሚሊሻ ልጆች በሙሉ ከነ ማስረጃው ከነ ፎቶ አለኝ። ቦታውንም ከፈለክ ልነግርህ እችላለሁ። የሚሊሻ ልጆች 5 ልጆች ተደራጅተው ጭንብል ለብሰው የሚሰርቁ ልጆች እኔ አውቃለሁ፣ የሚዘርፉ ልጆች። ስለዚህ እነሱ ደግሞ ሲጠየቁ ማን ነው የሚሉት? ፋኖ ነው የሚሉት። ግን ተይዞ ሲገረፉ ራሱ ትክክለኛውና እውነቱ ነገር ሲወጣ ሚሊሻ ናቸው፣ የሚሊሻ ልጆች ናቸው። ሰው በዚህ ስም የፋኖ ስም የሚያጠለሹ ልጆች እንዳሉ በእርግጠኝነት ማወቅ ስለቻልኩኝ የፋኖ ስም በዚህ ስም ልታጠለሽ አይገባም። ይሄ ማስረጃውም ስላለኝ ማለት ነው። እኔ በነገራችን ላይ የትም አይደለሁም፣ አማራ ክልል ውስጥ ነኝ። እያየሁም ስለሆነ የትኛውም ቦታ ላይ እንቅስቃሴ ያደርጋለሁ አያለሁ። ስለዚህ በአይኔ ያየሁትን ነገር እነግራለሁ፣ ከፈለክ ከነ ልዩ ቦታው ሁሉ ማለት ነው። ማስረጃውም ስላለኝ ግን እነሱ ተይዘው ማነው ተብለው ሲጠየቁ ፋኖ ነው እንደሚሉት ትክክለኛው መረጃ ግን ሲወጣ የሚሊሻ ልጆች ናቸው። የእናንተ መንግስት ሰው ያግታል። ምን አለ መሰለህ የዳሞቷ ምን አለ መሰለህ መንግስት ምን ያህል ሁለት ባስ ፖለቲካው ምን ያህል ትርፍ ነው የሚበልጠው ሁለት ባስ አፍ ነው ምናምን ለምትሉት ነገር የትኛው ፖለቲካ ትርፉ ነው? ጌችን አስገባው ሸውተው ጌችን ብለው ነው። እሺ አሁን ማለት ነው አንድ ጥያቄ ልጠይቅህ። ነገር አይገባም። ሁለት ባስ እንደታገተ ካመንክ ያንን ባስ ማን አገተውሽ? ማን ያገተው በአንተ እምነት? ልክ እንደ አማራ ክልል ሸፍቶ ያለ ኃይል በኦሮሚያ ክልልም ወንበዴ የሆነ ቡድን አለ። ራሱ መንግስት የሚከፍለው ማለት ነው። መንግስት እየከፈለው ግን ራሱን እንደ ሽፍታ የሚቆጥር መንግስት እየከፈለው ያለ ሌባ አለ እናምናለን። ትክክል ግን ተከፋይነቱ ከመንግስት ነው። ማለት ራሱን ልክ እንደ አማራ ክልሉ እንደ ክልል ሶስቱ ራሱን ሸኔ ብሎ የሚጠራው ኃይል ደፈጣ አድርጎ ሰዎቹን አፍኗቸዋል። እሱ ሸኔ የምትለው ቡድን የሚከፈለው ከመንግስት እንደሆነ ሙሉ በሙሉ አንተም አትክድም። እውነት ነው። እሱ የላካቸው ሰዎች እንደሆኑ በእርግጠኝነት ማወቅ ይቻላል። ምን ማረጋገጫ ነሽ?